ሰላም ጓደኞች እንደናችሁ። ዛሬ ብቻዬን ወደ ፊልም ቤት እየሄድኩኝ ነውና ማት የለም። በጣም ማየት የምፈልገው ፊልም ነበር፣ አልቻለም እሱና ጠብቂኝ ሲለኝ እንትን አላልኩም። ግን በብዛት ያው እንዳልኩት በብዛት እሱ የሚወዳቸው ፊልሞች አይነት አይደሉም። ለኔ ሲል ነው ብዙ ጊዜ አንዳንዶቹን ፊልሞች የሚሄደውና በተለምዶ ይሄን እንኳን ቃል አልወደውም፣ ቺክ ፍሊክ ይሉታል መሰለኝና እንደዛ አይነት ፊልም ነው ላይ የሚሄድ እና ማትን ባለመጠበቂያ አይ ቲንክ ፌቨር ሰራሁለት ብዬ ነው የማስበው። ብዙ ጊዜ እንደዚህ አይነት ፊልም እሱ ወዶት ሳይሆን የራሱ የሆነ ምርጫ አለው። ግን ለኔ ሲል ብዙ የሚሄዳቸው ፊልሞች አሉና ያሳዝነኛል እሱ እንትን ባይልም ባይቃወምም። ስለዚህ ለዛ ብዬ ብቻዬን እየሄድኩ ነው። 20 ደቂቃ ነው የቀረኝ። በጣም አርፍጃለሁ። መኪና ቁሜ እንግዲህ አንዳንድ የሚበላውን የሚጠጣውን ነገር ይዤ እስከምገባ ትንሽ ሌት ሆናለሁ። ግን ምንም አይደለም። ፕሪቪው ምናምን እንትን ቢለኝ ነው ቢያልፈኝ ነው። ሌላውን ነገር ያው እደርስበታለሁኝ። እስቲ ውስጥ እየገባሁ ደግሞ አሳያችኋለሁ። መኪናዬን ፓርክ አደረኩኝ። በጣም በፍጥነት መሄድ አለብኝ። ሰዓት ትንሽ አርፍጄ ነው የወጣሁትና የማየው ፊልም የዛሬ 20 ዓመት የመጀመሪያው ወጥቶ ነበር። ይሄ ሁለተኛው ነው። ሜሪል ስትሪፕ፣ አን ሃታዌይ፣ ሌሎችም አሉበት። አይ ቲንክ ኤሚሊ ብላንትም አንደኛዋ ናት። ዴቪል ዌርስ ፕራዳ ታውቁት እንደሆነ አላውቅም። የዛን ጊዜ በጣም የተወደደ ፊልም ነበረ። አሁን ደግሞ ሁለተኛው ወጥቶ እንግዲህ እስቲ እሱን ብዬ ነው እንትን እንዳልኳችሁ ለማት ዛሬ ፌቨር ነው የሰራሁለት። ብዙ ጊዜ በቃ ብዙ ለሱ እንትን የማይሉ ፊልሞች ነው ለእኔ ሲል የሚያየውና የሚገርማችሁ ኮምፕሮማይዝ ላይ እሱ በጣም ጥሩ ነው። እኔ ትንሽ እቸገራለሁ። እሱ የሚያቸው ፊልሞች አንዳንድ ጊዜ ዣንራዎቹ አሉ አይደለ፣ ከበድ ያሉ እነዚህ ድብድብም ሊሆን ይችላል፣ አክሽንም እንደ ስታር ዎርስ ምናምን እንደዛ አይነት ነገር ነው የሚወደውና ለእኔ ከበድ ይሉኛል። እስቲ መኪና እያየሁ ወክራር። ለማንኛውም ፓርኪንግ ላት ውስጥ ነኝ ያለሁት። ፓርኪንግ ጋር እንዳልኳችሁ እሱ ኮምፕሮማይዝ ላይ ጎበዝ ነው። እኔ ነኝ ትንሽ የምቸገረው። ፊልም ከሆነ እሱ ኦኬ ላለ አንዳንድ ጊዜ ግን አውቃለሁ ለእኔ ሲል ነው እንጂ የሚያያቸው ብዙ ነው የምወዳቸውን ፊልሞች እንትን ብሎ እሱ ወዷቸው አይደለም። ኤኒዌይ ማለት ዛሬ ፌቨር ሰርቼ ልሃለሁኝ። እየገባሁኝ ነው። ደረጃ ምናምን እየወጣሁ ስለሆነ እየተጠቀም እንትን እያልኩ ጥንቃቄ እያደረግኩ እንትን ልበል እና እንዳልኳችሁ ብቻዬን ነኝ። እናቴን ይዣት ልመጣ አስቤ ነበረ። ግን እሷ የምታያቸው ፊልሞች እኔ እንኳን አንዳንድ ጊዜ እንደዚህ ቀበድ ያሉ ቃላቶች ምናምን ቢሉ በተወሰነ መልኩ እስከሆነ ድረስ ቶለሬት ማድረግ እችላለሁ። እንዲህ በጣም እንትን አይለኝም። እሷ ግን ፊልም ካየች በቃ ይሄ ሬትድ የሚደረገው ነገር አለ አይደል፣ ፒጂ ምናምን በቃ በጣም 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 ተጠንቅቃ ነው። ምንም አይነት መጥፎ ቃላቶች ምናምን ነገር አያስደስቷትም። እና እኔንም እኮ አስደስቶኝ አይደለም፣ ግን እንዳልኳችሁ በተወሰነ መልኩ ቶለሬት አደርጋለሁኝ። እስቲ እዚህ ጋር አንድ ደቂቃ ያክል እንትን ልበል። ኤኒዌይ እንደዛ ነው። እሷ ምንም አይነት ነገር ስለማትወድ ብቻዬን ልምጣ ብዬ መጣሁኝ። እስቲ አሁን ትኬቴን እንትን ልበልና ደግሞ የሚገርማችሁ ነገር ፊልም ከእንትን በኋላ ምንድን ነው ከኮቪድ በኋላ በጣም ቀንሰናል አይደል? አሁን ብዙ ስትሪሚንግ ሰርቪሶች ምናምን ነገር ስላሉ የዛን ጊዜ ላክዳውን በነበርን ጊዜ እንኳን ፊልም ምንም ስለማይቻል እንትን እያሉ ወጣን እንጂ ቅዳሜ ዓርብ ማታ ሁልጊዜ እኔና ማት ልክ በቃ ዊኬንዱ ሲጀምር ፊልም ወይ ምናምን ነገር በፊት ቤት በመከራየት ነበረ። ትዝ ይላችኋል ብላክባስተር ምናምን በነበረ ዘመን ወይም ደግሞ ፊልም ቤት መሄድ። ከዛ በኋላ አሁን ደግሞ ነገር ተቀይሮ ሁሉ ነገር ቤት ድረስ ይመጣል። ግን የሆነ የእንትን ነገሩ ደግሞ ደስ የሚላችሁ ነገር አለ። የፊልም ቤት ሄዶ ማየት አይደው ነው የሆነ ደስ የሚል ብቻ ነገር አለው። እንትን ማለት ፓፕኮርን ይሁን ቤትም ፓፕኮርን አይጠፋም። ግን አይሆን ነው ሰምት ነባረት በእንደዛ ሆኖ ማየት ደስ ይለኛልና እንግዲህ ይሄ ደግሞ በናፍቆት ሲጠበቅ የነበረ ፊልም ነው። እንዳልኳችሁ ሁለተኛ ክፍል ነው። እስቲ ቲኬቴን ኦንላይን ኦልሬዲ ከፍያለሁኝ። ልግባ ወደ ውስጥ። ቲኬቴን ያጣሁት መስሎኝ ኢሜል ላይ ማግኘት አልቻልኩም። አገኘሁት። ለማንኛውም ትንሽ አርፍጃለሁ። ግን ፊልም ሲመጣ የሆነ ነገር ወይ የሚጠጣ ምናምን ነገር ሳምቲንግ ሲኖር ደስ ይላል አይደለ? ዋጋው በጣም አውትሬጀስ ቢሆንም ኤኒዌይ በነገራችን ላይ የሙቪ ዋጋ መሬት እያየሁ ነው የምራመደው። እንደዚህ የተወደደበት ምክንያት ምን ተአምር ነው?
ወደ 22 ብር ያውም እኮ ይሄ የማትናይ ፕራይስ ነው እና በጣም ነው የሚገርማችሁ። 3-4 ምናምን ቤተሰብ ኖሮት እንደዚህ ወጥቶ ለመዝናናት በአንድ ላይ ምናምን ሲፈለግ እንዴት ነው የሚከብደው? በጣም ነው የሚገርማችሁ። እና የፕራይሱ ላይ የሆነ እነሱ እንደውም ብዙ ጊዜ ብዙ ሜክ አናረግበትም ምናምን ይላቸዋል። ኮንሰሽን ስታንድ ምግቡም ቢሆን እንደዛ እሱ ላይ ሁሌ ነው ብዙ ውድ አይደለም ይሏችኋል። እና ይገርማል። ዋጋው በጣም ነው የሚገርመኝ የፊልሙም ሆነ ምናምን፣ ግን አልፎ አልፎ ስለሆነ ምንም አይደለም። እንግዲህ ወደ ውስጥ እየገባሁ ነው። ይኸው ፒዛና ሶዳዬን ገዝቻለሁ። መብላት የሌለብኝን ነገር ነው የምበላው፣ ግን ያው ደስ ይላል። ሙቪ ሲሆን እንዳልኳችሁ ቴትሮ ይሄንን ይመስላል። እየገባሁ ነው። ሹራብ የፊልም ቤት ነገር ታውቃላችኋል። ውጪ በጣም ሙቀት ሆኖ ሰመር ላይ 90 ዲግሪ ውስጥ ስትገቡ እንዴት ፍሪዝ እንደሚያደርጓችሁ ሊገባኝ የማይችል ነገር ነው። ይሄ ሲያጠቃቀም ሲ የምወድ ሰው ቢሆንም የፊልም ቤት ግን እና አሁን ሹራብ መያዝ ለምጃለሁ። ያለዚያ ፍሪዝ እንዳንትን እንዳንል ልክ እንደ ሐኪም ቤት ነው ቅዝቅዝ አድርገው ውስጡን የሚያስቀምጡትና ያው የሁሉም ሰው እንትን የተለያየ ስለሆነ ሁሉንም ከበር ለማድረግ ነው መሰለኝ። ኤኒዌይ ልግባ ወደ ውስጥ። ፊልም የለ ባይ ስወጣ ነግራችኋለሁኝ እንግዲህ ስለ ፊልሙ እንትን ማለት ነው እንዴት ጥሩ ሆኖ መጥፎ ሆኖ እንዳገኘሁት ከመጀመሪያው ጋር። ብዙ ጊዜ ሁለተኛ ፊልም ሲወጣ እንደ መጀመሪያው አምርም የሚባል ነገር አለ አይደለ? ኤኒዌይ በዚህ ሰዓት እሱ እንደዛ አይሆንም ብለን ተስፋ እናደርጋለን። ቴንክ ዩ ጋይስ። ሰላም ጓደኞች፣ ቪዲዮ ልጀምር ብዬ ሰው እየሮጠ ሲያልፍ ደንግጬ ነው። በፊት ለፊት በጣም ቅርብ ብላ ነበር የምትሮጠው እና እንደኔ ለሙቪ ሌቶና የገባች መሆን አለባት። ኤኒዌይ ፊልሙም አለቀ፣ ቆንጆ ነበረ። የሙቪ ክሪቲክ ነው እንዴ በእንትኑ እያየሁኝ አንዳንድ ነገሮች ሀሳቦች ስለነበሩኝ ከ2 ቀን በፊት አንድ የሆነ እንትን ቪዲዮ ቀርጬ ነበረ ስለ ቦሊንግ ምናምን እና ፎርማቷን ልስተካከል ብሎኝ የቀረጽኩበት እንትን ፖስት ማድረግ አልቻልኩም። አምወርኪንግ ኦን ኢት እና ፊክስ አደርገዋለሁኝ፣ ፖስት አደርገዋለሁ እና በጣም ሄቪ የሆነ ታፒክ ነበር እና አሁን ደግሞ ፊልሙን ሳይ ብዙም የተዛመደ ነገር ባይሆንም ምን አሰብኩኝ፣ ስለ ሆሊውድ ሙቪ መቼም ብዙ ተብሏል አይደለ? መጨረሻ ኤንዲንጉ ብዙ ጊዜ ያው ሃፒ ኤንዲንግ ምናምን ያበዛሉ ይባላል አይደለ? እኔ ግን ሳስበው እሱን ነገር አንዳንድ ሰው ቺዚ ነው ምናምን ነገር ይባላል። እኔ እሱን መርጣለሁ። እውነት አንዳንድ ነገር አይታችሁ ያለምን ውጣ ውረዷን ምናምኗን ጣጣዋን እንትን ዲፖንሽ በጣም እንዳትሉኝ ዛሬ እና አይ ነው በፊልም ነገር ነው ይገባኛል፣ ብዙ እንትን አይደለም። ግን አንዳንድ ጊዜ እንደዛ ብላችሁ ታስባላችሁ አይደለ? የዓለም ነገሩ ጥንቅጡን ምናምን ነገር ታፍ ነው ብዙ ነገርና የእነሱ ፊልሞች ደግሞ መጨረሻ ላይ ብዙ ችግር አሳይተዋችሁ አሯሩጠዋችሁ ምናምን በሀሳብ ቆንጆ ሆኖ አይደለ የሚያልቁት መጨረሻ ላይ አብዛኞቹ እንደ ሙቪው ዣንራ በርግጥ እንትን ይለያያልና እንደ አይነቱ። ኤኒዌይ ግን ይሄኛው በቃ እንደዛ ነበር መጨረሻ ላይ ባክስታቢንግ ነበረው ምናምን። ፊልሙን ግን በነገራችን ላይ ዴቪል ዌርስ ፕራዳ 2 ነው። ላበላሽባችሁ አይደለም ግን ያው የሚገንተኖቹን ብቻ ነው የምናገረው። ማየት ለምትፈልጉ ስፖይል ማድረግ አልፈልግም እና የሚታዩ የነበሩት ነገሮች በቃ ቻሌንጅ ነበረው። ሚን የሆኑ ሰዎች ነበሩበት ምናምን እና መጨረሻ ላይ ግን በቃ ያው እንደ ሆሊውድ ኤንዲንግ እንደምታውቁት ሃፒ ኤንዲንግ ሆኖ ነገር ነው እንትን የሚለው ማለት ይቻላል። ግን ብዙ ውጣ ውረዶች አሉት። ሁሉም ነገር ግን ሃፒ አይደለም። ሃፒ ስላችሁ ዋናውም ሁሉ ነገር ጥሩ ሆነ አለቀ ብላችሁ ተስፋ እንዳትቆርጡ ለማየት የምትፈልጉ። ኤኒዌይ ቆንጆ ነበር፣ ምንም አይልም። እኔ እንደዛ አይነት ነገር ትንሽ አፕሊፍት የሚያደርግ ነገር ወዳለሁኝ እና ብዙ የሚያስጨንቅ ነገር ትንሽ ይከብዳል። ኦልሬዲ የሚያስጨንቅ ነገሮች በላይፍ ላይ ስለማይጠፉ ይሄኛውን ስታዩ ደስ ይላል። በቃ ብቻዬን መምጣቴ ነበር ትንሽ እንትን ያለኝ። ግን የሚገርመው ነገር በውጭው ዓለም የምትኖሩ አንዳንድ ሰዎች ታውቁታላችሁ፣ ብዙውን ነገር እንዴ ነው ስለለመድ ነው ይመስለኛል። ብዙ ነገር ብቻችንን ማድረግ እንለምዳለን አይደል? አንዳንድ ጊዜ ሰው የተለያየ ስኬጁል ምናምን ስለሚኖረው እንትን ትላላችሁ። እኔ በጣም ራሴን ኢንተርቴይን ማድረግ ለምጃለሁ። እድሜ ለአሜሪካ ያው ከሰው ጋርም ሲሆን ደስ የሚለኝ ሰዓት አለ። ብቻም ደግሞ ሲሆን አንዳንድ አስፈላጊ ሲሆን እንደዚህም ሶሎ ሞቶ መዝናናት ይቻላል። ምንም እንትን አይደለም እና አንዳንድ ጊዜ ብቻችንን ሆንን ምናምን ማለት ስለማይቀር መቼም ራስን ብቻ ማዝናናት ይቻላል። በዚህም በሚፈልጉት ነገር። ኤኒዌይ መልካም ቀን ይሁንላችሁ። በቃ እዚህ ጋር ልሰናበት፣ ወደ ቤት መሰለኝ የማቀነው። አሁን ግን የሻፒንግ አካባቢ
ኤኒዌይ የሾፒንግ አካባቢ ነኝ ያለሁት። ወደ ቤት ሄዳለሁ ብዬ ነበር። እስኪ ትንሽ ዞር ዞር ልበልና በዛ ደግሞ ራሴን ላዝናና። ጓደኞች ቶሎ ወደ ቤት አለመሄድ ክፋቱ ከአንድ ነገር ወጥቶ ሱቅ መዞር ለማያስፈልግ ውጪ ይዳርጋል። ግን እስካሁን ቴምፕቴሽኑን እንትን ብያለሁ ተቋቁሜ። ምንም የገዛሁት ነገር የለም። ለማየት ግን ምናምን ለመዞር ደስ ይላል። ሱቅ ሲዞር እንግዲህ ያው እንደምታውቁት ብዙ ሰው ምናምን ስላለ ለእኔ በጣም ምቾት የለውም መቅረጽ። ግን የት ነኝ ያለሁት አሁን? ይታያል አይታይም መሰለኝ። ከውጭ ኤችኤንኤም አንድ ሁለት ቦታ አሉ የምወዳቸው ሱቆች፣ እነሱ ጋር ዞር ዞር ልበል። ጋይስ ፊልሜን ጨርሼ ስወጣ ሜን ካራክተሯ በጣም ደጋግማ የምትለው ቃል አላት። በጥሩ መልክ ሳይሆን በጣም ሚን በሆነ እንትንና ደቨል ዌርስ ፕራዳ ይሄኛው አባባሏ ይታያችኋል። እንደዚህ አድርጌ ላሳያችሁ። አይ ቲንክ የእሱ ይመስለኛል። እዚህ ጋር ከሁለት ቀን በፊት መሰለኝ ሙቪ የወጣውና ትላንትና ፍራይዴ የቱዴይ ሳተርዴይ እንግዲህ ለእሱ ለፕሪሚየር ምናምን የተዘጋጀ ነገር መሆን አለበት። ሳየው አምሹር እሱ ነው ብዬ አሰብኩ። ኤኒዌይ ያ ታትስ ኦል የምትለው ነገር አላት እና በጣም ሚን ወይ ግን እንትን ቃሉ ሲታይ እንደሱ አይመስልም። ግን እሷ የምትጠቀምበት ነገር ውጡልኝ ከፊት ሄዱልኝ እንደማለት ነው እና እሱን አይቼ ነው። ያው እንደምታውቁት ሾፒንግ ገባ ብዬ ልውጣ ዝም ብዬ አይቼ የሚባል ነገር የለም። እጄን የሚሆን አንድ ሁለት ዕቃ አገኘሁኝ። ግን ለጓደኛ ነው ለፍሬንድ እንደዛ እያልኩኝ ራሴን እያታለልኩ ነው። It's not for me, it's just for a friend። እና አሁን ደግሞ ዛሬ ገብቻለሁ ዞር ዞር እያልኩ ነው። እዛም አንዳንድ ነገር እያገኘሁ ነው። ዛሬ ሙሉ ቀን ብላግ አደርጋለሁ ብዬ አላሰብኩም ነበረ። ይኸው እየሞከርኩኝ ነው። የብላግ ነገር በጣም ከባድ ነው። ኤኒዌይ ለሚያደርጉት ሰዎች ኩዶስ። ኦ ማይ ጉድነስ እንዴት እንትን እንደሚል። ኤኒዌይ ያው ቃይንም ገዝቻለሁኝ። በቃ ወደ ቤት ልሄድ ነው። እሺ እንግዲህ የዛሬ ውሎ ይሄንን ይመስላል። ፊልሙም አለቀ፣ ሻፕም ተደረገ። መሆን የማይገባው ሻፒንጉ ቢቀር ምንም አልነበረም። ግን ሱቅ ገብቶ እንዳልኳችሁ በቀላሉ መውጣት በጣም ይከብዳልና እሱን አርጌ ጨራርሼ ደከመኝ፣ እግሬን ሁሉ አመመኝ። እውነት አይ ኒድ ላይክ አ በርገር ኦር ሳምቲንግ ከመዞር የተነሳ ቅድም ትንሽ ፒሳ ሁሉ በልቼ ነበር። ግን ራሴን መልሻስ ምግቡን በሙሉ አጠፋሁት መሰለኝ ወክ በማድረግ። ኤኒዌይ መልካም ሰንበት። ዛሬ ቅዳሜ ነው። ዊኬንዱ እንግዲህ እንደዚህ ሆኖ ተጀምሯል። ለእናንተም መልካም ዊኬንድ ይሁንላችሁ። መኪና ውስጥ ገባሁኝ። ፋይናሊ እንዴት እንደደከመኝ ልነግራችሁ አልችልም። እንግዲህ ቀን ምን ይመስላል? ሄጄ ቤት እንግዲህ መተኛት ነው። ባይ ብዙ ጊዜ ባይ ብያችኋለሁ። እያረፍኩ ነበር የቀጠልኩት ቪዲዮ። አሁን ግን በጨርሻለሁ። መልካም ሰንበት ባይ